አ፣ ታውቃላችሁ እነዛን ነገሮች የምንቃወማቸው በማፈግፈግ ወይንም በመሸሽ ሳይሆን በተለየ መንገድ ነው የምንቃወማቸው። ምክንያቱም ዓለም ንብረትን ስለሚያሳድድ እኔና እናንተ ግን ዓላማችንን ልንከተል ይገባል። እኛ ባህልን እንድናሳይ አልተጠራንም። የተጠራነው የእግዚአብሔር መንግሥት ተምሳሌት እንድንሆን ነው። ስግብግብነት ብዙ አግኙ ይላል፣ ወንጌል ግን ብዙ ስጡ ይላል። ሀብታችን የሚለካው ባለን የገንዘብ መጠን ነው። ነገር ግን ክርስቶስ ዋጋችንን በእርሱ ውስጥ ባለን ማንነት ገልጿል። አያችሁ? ምክንያቱም ሙስና የሚበዛው እውነት ጸጥ ባለበት አካባቢ ነው። ለዚህም ነው አማኞች በጨለማ ስርዓት ውስጥ እንደ ብርሃን መኖር ያለባቸው፣ ተመሳስሎ ሳይሆን ተለይቶ መኖር። አቋማችን ትልቁ ስብከታችን ነው። በዓለም ላይም እስካለን ትልቁ ሀብታችን ክርስቶስ ነው። ስለዚህ ስግብግብነትን እንዴት ማለፍ ይቻላል? በልግስና ሙስናን እንዴት ማለፍ ይቻላል? ለእውነት በመቆም የገንዘብ ፍቅርንስ እንዴት ማሸነፍ ይቻላል? በእግዚአብሔር እርካታ። እኛ በዓለም ውስጥ ነን፣ ግን ከዓለም አይደለንም። በባህል ዩኒታ ታስረን ከሆነ ያ ባህሪ ደካማ ጎናችን ይሆናል። እናም የምናደርገውን ነገር ማስተዋል ይኖርብናል።